ሮሜ ምዕራፍ 6 ቁጥር 14 ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁ። ከጸጋ በታች ነን ወይስ ከሕግ በታች ነን? ከሕግ በታች ያለ ሰው የኃጢአት ባሪያ ነው። ከጸጋ በታች ያለ ሰው ደግሞ የጽድቅ ባሪያ ነው። ጸጋ የሚሰራው ከጸጋ በታች ላሉት ነው። የእግዚአብሔር ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ ነው እንጂ ለኃጢአት ፈቃድ የሚሰጥ አይደለም። ክርስቲያኖች በጌታ በኢየሱስ ክርስቶስ አምኖ ዳግም የተወለደ ማንኛውም አማኝ ከጸጋ በታች እንጂ ከሕግ በታች አይደለም። ከጸጋ በታች የሆነ ሰው ነው ለእግዚአብሔር ፍሬ ለማፍራት የጽድቅ ባሪያ መሆን የሚችል። ስለዚህ ራሳችን ትሑታን ለማድረግ ከሕግ በታች ከሆነ አሁንም ቢሆን ኃጢአት ይገዛናል። ኃጢአት የሚገዛው ከሕግ በታች ያሉትን እንጂ ከጸጋ በታች ያሉትን አይደለም። ክርስቶስ ነው የሚገዛቸው ከጸጋ በታች ያሉት። ስለዚህ ጸጋ የኃጢአት ፈቃድ አይደለም። ምክንያቱም ኃጢአት የሚገዛው ከሕግ በታች ያሉትን፣ ጸጋ ደግሞ የሚገለጠው የእግዚአብሔር ጽድቅ ከእምነት ወደ እምነት የሚገለጠው ከጸጋ በታች ባሉት ላይ ነው። ለእግዚአብሔር አንድ ሰው ፍሬ ማፍራት የሚችለው ከጸጋ በታች ሲሆን፣ እግዚአብሔር በአዲስ ኪዳን ይህንን ነው የምስራች ብሎ ያወጀው። በሚበልጥ ክብር የመጀመሪያው ክብሩን አጥቷል። ጸጋው በእኛ ይመስገን። ተባረኩ። አሜን።